ይሄ ቅልቅል የጥርስ ሳሙና አለው፣ ሎሚ አለው፣ ቤኪንግ ሶዳ አለው፣ ከሰል አለ። ከዛስ ለማንኛውም እስኪ ከናንተ ውስጥ እነዚህን ውህዶች ተጠቅሞ ጥርሱን ነጭ ያደረገ ሰው በኮሜንት ስር ሐሳቡን ያጋራኝ። ይሄ ነገር በጣም ብዙ ሰዎች ቀላቅላችሁ ጥርሳችሁን በየቀኑ ብትፈትጉት ከሻይ ቡና ዲስከለሬሽን ነጭ እንዲሆን ያደርጋል በጊዜያዊነት። በቋሚነት ግን ምን እንደሚፈጠር ልንገራችሁ። በዚህ ውህድ ጥርሳችንን በምንፈትግበት ጊዜ ላይ እዚህ ጋር ያሉ እንደዚህ አይነት ጠቋቁር ነገሮች ይለቃሉ። የሚለቁበት ዋነኛው ሜካኒዝም ደግሞ ልክ የዛገን ብረት ድስት በሽቦ ስንፈትገው እንደሚለቀው ጥርሳችን ደጋግሞ በእነዚህ ውህዶች በሚፈተግበት ጊዜ የጥርስ መስታወቱ ይሰባበራል። የጥርስ መስታወቱ ሲሰባበር እንደዚህ ነጭ ሆኖ አይቀጥልም። ከተወሰነ ዓመታት ከተወሰነ ወራት በኋላ ቢጫማ የሆነ የጥርስ መስታወቱ እየሳሳ ለጣፋጭና ለቀዝቃዛ ነገር በጣም ሴንሲቲቭ እየሆነ ይመጣል። ነገር ግን ጥርሳችን የአንድ ቀን የሁለት ቀን አይደለም። ወይም እንደ ጥፍራችን ለአንድ ሳምንት ለሁለት ሳምንት ለዓመት ለሁለት ዓመት አጊጠንበት ከዛ በኋላ ቢወልቅም ችግር የለውም የምንለው አይደለም።